ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁ በሰላማችሁ በስስት ይበል። ትንሽ በቪዲዮ ጠፍቻለሁ አልተመቸኝም እና ቪዲዮ ለመስራት እስኪ ዛሬ ደግሞ አንድ ነገር ላሳያችሁ። ያው ይህ ፉል እናውቀዋለን። ፉል ነው ያው ፉል ወይም ባቄላ ባለው ማለት ነው። እና ይህንን ባቄላውን እንዴት ነው እንደዚሁ አረንጓዴ እንዳለ የምናቆየው? እኔ አሁን እለየዋለሁ ጠንካራውን ማለት ነው። እፈለፍለው እና ለብቻ አደርገዋለሁ እና አሳያችኋለሁ። እንዲሁ ደግሞ ይሄ ብዙ ጠንካራ ያልሆነውን ደግሞ ማለት ነው ቆርጣውና ከዛን ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ግን እንዴት ነው የምናዘጋጀው? ወይ ደግሞ እንደዚህ እንዳይጠቁር ለረጅም ጊዜ እንዲቆይ እንዴት አድርገን ነው የምናስቀምጠው የሚለው አብራችሁ ተከታተሉኝ። ያው እዚህ ጋር ያችሁት አሁን እንደዚህ ቆርጬዋለሁ ማለት ነው። በመቀስ እንደዚህ አድርጌ ቆርጬዋለሁ። ይሄ ደግሞ ጠንካራውን ለብቻ ለየሁትኝና ማለት ነው። ይሄኛውንም እንደዛ ለብቻ አዘጋጅቼ ማስቀምጠው፣ አረንጓዴውንም ለብቻ ነው አዘጋጅቼ ማስቀምጠው። ይሄኛውን ኪስ ውስጥ ነው በቃ የማደርገው። እንዴት እንደማዘጋጀው አሳያችኋለሁ። በነገራችን ላይ ይጠቁራል ማለት በጣም ጥንቃቄ ይፈልጋል ማለት ነው። እና ምን እንደማደርግበት አሳያችኋለሁ ማለት ነው። እና ፍሪጅ ውስጥ ካረጋችሁ በኋላ በረጅም ጊዜ ማንን አውጥታችሁ መጠቀም ትችላላችሁ ማለት ነው። እነዚሁ እንዳለ ፍሬሽ ነው የሚሆነው። ይሄኛው ፒኪንግ ሶዳ ነው። ፒኪንግ ሶዳ የሚባለው እንትን የሚያበስለው ማለት ነው። ለምሳሌ ምንድነው ይህ ነጩ እንትን አለ አይደል? ፎሶሊያ የሚባለው ነጩ ፎሶሊያ ወይ ደግሞ የሆነ የሚያበስለው ማለት ነው። እሱን ፒኪንግ ሶዳ ማለት ነው። እሱን አናበዛም። ካበዛ ነው ያጣቁረዋል። ያው አንድ ማንኪያ ጨው፣ በስኳር ማንኪያ ማለት ነው። ትንሽ አንድ ማንኪያ ጨው፣ አንድ ማንኪያ ስኳር። ማንኪያዎች ነው ታያችኋት። ትንሽ ሆናት እንከድነዋለን። ያው መፍራት ስላለበት ውሃው እንደዚህ ተጠቅመናል። በደንብ አናበስለውም፣ ትንሽ ነው። ይሄኛው በስህተት ገብቷል። እንደዚህ አድርገን ገልበጥ እናደርገዋለን። እንደዚህ እንዳለ ነው የሚቆየው። እንደዚህ አረንጓዴ እንዳለ ይቆያል። በምትፈልጉት ሰዓት አውጥታችሁ ብቻ መጠቀም። በነገራችን ላይ ማለት ቶሎ ብላችሁ እንትን ካላላችሁት፣ እነዚህ ካላበሰላችሁት ማለት ነው ይጠቁራል ወዲያው ማለት ነው። በመቀስ እንደተቆረጠው ይጠቁራል። አያችሁ አሁን መጥቆር ጀምሯል ማለት ነው። ይህንን አሁን ኮፈርቶ እስከማዘጋጅ ድረስ መጥቆር ጀምረው ወዲያው ነው የሚጠቁረው ከተቆረጠ በኋላ ማለት ነው። ወዲያው እናንተ እንደዚህ ካዘጋጃችሁለት ግን ምንም አይሆንም። ያላችሁ እንደዚህ አሁን ወጥቼዋለሁ፣ ይወርዳል ማለት ነው። ቀሪ ያለኝ እሱን ደግሞ ይጨርሱ። በብረት ነበረና ቀዝቃዛ ውሃ ላይ እንደዚህ እናደርገዋለን። እኔ ራሴ ረስቼ ማሰረታላችሁ። በኋላ ደረቅ ያው እንደዚህ አሁን አሽጌ ማለት ፍሪዘር ውስጥ አደርገዋለሁ። በፈለገን ሰዓት አውጥተን እንጠቀማለን ማለት ነው። በስጋ እንሰራዋለን፣
በሩዝ አድርገን ማለት ነው። ይሄኛውንም እንደዛው ያው እስከ ዓመት ድረስ ይቀመጣል እና እንደዚህ አዘጋጅቼው ማለት ነው። እንደውም ዛሬ በብዛት አላዘጋጀውም፣ ትንሽ ነው ይመጣል። በብዛት ይመጣና እንደዚህ አዘጋጀውና ፍሪዘር ውስጥ ነው ማረገው ማለት ነው። ስለተከታተላችን ከልብ ነው ማመሰግነው። እንዲሁም ደግሞ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ ከልብ አድርጌ ማለት ነው ቤተሰቦቼ።